ሞርኒንግ ዛሬ እንግዲህ እንዲህ ያለ ሰፊ ሜዳ ላይ እገኛለሁ። በነገራችን ላይ ይሄ መንገድ ነው። ብታምኑ ባታምኑ ጠርዙ ከዛኛው ጠርዝ እዛኛው ጠርዝ ድረስ መንገድ ነው እና የት እንደሆነ አልነግራችሁም። በጣም የምወደው ሀገር ነው። በጣም ነው የምወደው። እንደምታዩት አቧራ አለ፣ አሸዋ አለ። ብዙም እንዲህ የለማ ነገር አይደለም፣ ግን በጣም እወደዋለሁ። በቃ አየሩ ደስ ይለኛል ማለት ነው። እና ይህ ሀገር በጣም የምወደው ሀገር ነው። ሌላው የጠዋት ፀሐይን ላሳያችሁ። አዝዩዥዋል ወክ ላይ ነኝ እኔ እና እስቲች ፀሐይ ከተቀረጸችልኝ ለመቅረጽ ልሞክር ኦር እስቲ በሌላ ለመጣበት ሞክራለሁኝ። እስቲ ፀሐይ በቃ አትታይም። ለማንኛውም አሁን መጣች። ይሄ ባይዘው ሪል ናቹራል ፀሐይ ነው። ሪል ናቹራል ፀሐይ ነው እና የወክ ጥቅሙን ነግራችኋለሁኝ። በጣም ብዙ ጥቅሞች አሉት። ለመገጣጠሚያ ጡንቻዎቻችን እንዲጠነክሩ ያደርጋል። ያ ማለት አጥንታችን ላይ የሚኖረውን ጫና ይቀንሳል። ያው ሳይንስም እንደሚለው እኛም ደግሞ ማለት ያው በእኛ አባባል በኢትዮጵያውያን አባባል ደግሞ የሚባል ነገር አለ፣ ሳይቃጠል በቅጠል እና ሳንቃጠል ወገብ እምቢ ሳይል፣ ጉልበት እምቢ ሳይል፣ ቁርጭምጭሚት እምቢ ሳይል በፊት በጣም ብዙ ቀደም ብለን ሰውነታችንን ማጠንከር በሳምንት ቢያንስ 3 ጊዜ ከ30 እስከ 1 ሰዓት ድረስ ከ30 ደቂቃ እስከ 1 ሰዓት ድረስ ወክ ማድረግ፣ ቀለል ያሉ ስፖርቶችን መስራት እና ሌላው ደግሞ ቀለል ያሉ ስፖርቶችን መስራት እና ሌላው ደግሞ ኤሮቢክስ መስራት። ይህ የሚሆነው ግን ምንም በሐኪም የተረጋገጠ ህመም ከሌለም ብቻ ነው። በተለይ የልብ ህመም ማለት ነው። የልብ ህመም ካለን ግን ከሐኪሞቻችን ጋር እያወራን ስፖርት መስራት ያለብን፣ ወክ ማድረግ ያለብን። ሌሎቻችን ግን ምንም ሐኪም ያረጋገጠው ህመም ከሌለብን፣ የደረት ህመም ከሌለብን፣ የሰውነት ማበጥ ከሌለብን ግን በሳምንት እስከ 3 እስከ 4 ቀን ከ30 ደቂቃ እስከ 1 ሰዓት በትንሹ ሚኒማም ማለት ነው እንደዛ ብናደርግ ከሌሎች ከዚህ በፊት ካልኩት የህመም አይነቶች በተጨማሪ መገጣጠሚያዎቻችን ላይ ጥቅም አለው። ጡንቻዎቻችንን የማጠንከር ስራ ላይ ጥቅም አለው። ጡንቻዎቻችን ይጠነክራል። እነዚህን ብናደርግ ተጠቃሚ እንሆናለን። ይሄንን ነገር ባህሪ ብናደርገው ለራሳችን፣ ለቤተሰቦቻችን፣ ለሀገር፣ ለጎረቤት በተሰማራንበት የስራ መስክ ለረጅም ጊዜ ስራ ላይ እንቆያለን ማለት ነው። አመሰግናለሁ። የዛሬ መልእክቴ ይሄ ነው። ሌላ ግን አሪፍ ማሳያችሁ ነገር ይኖረኛል። ጠብቁኝ። እስቲ ዝም ብዬ አረንጓዴዎቹን ነገር ብቻ ላሳያችሁ። ይሄን አረንጓዴ ላሳያችሁ። መንገዱ ለምን አላሳያችሁ? በጣም ወደው ያው በጣም እኔ በነገራችን ላይ ስፋቱ በጣም ይገርመኛል ማለት ነው። ይሄ አዲስ አበባ አይደለም፣ በነገራችን ላይ ክፍለ ሀገር ነው።
የኢትዮጵያ ካሏት ውብ ቦታዎች አንዷ ነች ለኔ እና እቺ አይደላችሁ ይሄውን የማንኛውም የአንዱ ግቢ አጥር ስር ያለ ዛፍ ነው። ሆቴል አይደለም በነገራችን ላይ ይኸውላችሁ እንዴት እንደሚያምር እንደዚህ ብዬ ብዙ ልቅ ከቀረጸ ወይስ ይመስላል። ይኸው እንደምታዩት ይሄ ዱባይ አይደለም። ይሄ ዱባይ አይደለም። የኢትዮጵያ ሀገር ነው። የኢትዮጵያ አንዷ ሀገር ነው። I love this. እሺ ከዛ ይሄ በርግጥ ሆቴል ነው። አሁን ይሄ የምታዩት ሆቴል ነው። ቆንጆ ሆቴል ነው፣ ጸጥታ ያለበት። እዛ ደግሞ ይሄን የሚባል ዛፍስ ታውቃላችሁ? ይሄን ዛፍ በጣም ወደው ይሄን ይመስላል። ባጭሩ ይሄን ይመስላል። ምን ያህል ደግሞ ማለት ነው ጨርታው እንዴት ደስ አይልም? ግርግር የለም፣ ወረፋ የለም፣ ሰልፍ የለም፣ የምትጋፉት ሰው የለም። አስቡት ይሄን ሁሉ መንገድ ሰው የለበትም። እንደዚህ ዞር ብዬ ባሳያችሁ ሰው የለበትም። ዋው ሰው ጠልቼ አይደለም በነገራችን ላይ ግን የሆነ በቃ የተስፋፋ ነገር ይመቸኛል። ይሄን ሁሉ መንገድ ላይ ደግሞ ውሻ የለም፣ ጅብ የለም፣ ከብቶች የሉም። እንዴት ደስ እንደሚል እኮ አደባባይዋ ነች። አደባባይ ነች። አስቡት ሰው የለም። ይሄን ሁሉ መንገድ ሰው የለም። ሌላ ልጨምርላችሁ፣ ይሄ ሁሉ መንገድ፣ ይሄ የሚያምር መንገድ ሰው የለበትም። ዋው ኢትዮጵያዬ! እናንተን ደግሞ 3800 ፎሎወሮቼ እንደ 3.8 ሚሊዮን ነው የማያችሁ። እንደ 3 ሚሊዮን ሰው ነው የማያችሁ። በጣም ወዳችኋለሁ። መልካም በዓል። ለማታከብሩትም መልካም ቀን። ባይ